ነው የሚባለው ከምንጭ ውሃ ከኩሬ ነው ወይማ ከኩሬ ነው። አሁን እኔ መቼ ነው በቀጣች እንደው መድኃኒዓለም ቆይ ብቻ አገኝሽ እንደው ፈጣሪ ያርገን። ጋይስ መቼም ቀጥተሽን ታውቂያለሽ እንሰሪ ኧረ እኔ አልተቀጣኋችሁም ግን አገኛቸዋለሁ። ደሞሪ አንድ ቀን ምናልባት ጉረኛ እባክህ ዝም በል ወሬ ጋይስ የሚኖሩ አቤት መድኃኒዓለም ጉረኛ ሁለት ጉረኛ ጋይስ አንድ አይነት ጌታ ሆይ ሄዶ በለ ጋይስ አለቀልን እኮ ጋይስ በጉራ መከራችን አበሉን እኮ በቤቢ ላይ ቢሆን ይሻላል አይደል አይደል ደቡሉን ቤቢላውን አማረው 116 ስለሆነ ቤቢላውን አማረ ወንድማችን መሰለ እህቶች እያሉኝ አንበሳ አሳድግ ብለው ሰጡ። እኔ ቤቢ ላይ ነው የምፈልገው። ማርያምን አንበሳ አሳድገው በቃ እሺ። ሲያድግ ግን እኛንም አትርሳን አደራ ወንድማችን። ላስበላችሁ አንበሳው አይ አይደለም አይ ትናንሽ ነው ስጠንና እኛም እናረባለን። ልጆቹ ከቱኝና ለመቅጣት ያብቃሽና ችግር የለም። ማርያምን ለሶስት ግጠሙኝና ከቀጣችሁ ለሶስታችሁም አንዳንድ ቤቢ ላይ እንሰጣችኋለሁ። ለሶስታችሁ ትልቁን አንበሳ ከሰጠኸኝ እንገጥማለን ሶስታችን። ለማን አንቺ እነሱ ባዳ ናቸው እንዴ? ለሶስታችንም ትልቁን አንበሳ ማለት ነው። ቤቢ ላይ እንሰጣችኋለሁ ለሶስታችሁ ከቀጣችሁ ቤቢ ላይ እኮ 4,800 ምናምን ነው። ሶስት ነው የምትሰጠን ለሶስታችሁ እኮ ነው እንዴ? አንዳንድ ኦልሞስት 10 ምናምን ሺህ ኮይን ማለት እኮ ጉረኛ ማለት ነው። አሁን እኮ አባባልህ እኮ ሶስት ነው የመሰለኝ። ሶስት ነው። ኦኬ እግዚአብሔር እኛም ከተሸነፍ እንደዛው ሰጡኛላችሁ። እናቴ ተሙ ለቅጡኝ ለሶስት ከቀጣችሁኝ አስገባላችሁ። አንዳንድ ቤቢ ላይ አሁን ንግባ ሶስት ቤቢ ላይ ይሰጠናል። ለሶስታችሁ ሰጣችኋለሁ። አንዳንድ ቤቢ ላይ ሰጣችኋለሁ። ኦኬ እና እናንተ ብቻችሁን እኛ ለሶስት አዎ ማርያም ቤቢ ላይ እንሰጣችኋለሁ። እንቅጠም ጋር ኧረ ቆይ ከተቀጣችሁ ምን ሰጡኛላችሁ? እግዚአብሔር ሰጣለሁ። ከተሸነፈ ምንም አንሰጥማ። ካሸነፍክ እንጂ ቤቢ ላይ ነው። ቤቢ ላይ እንሰጣለን። ቤቢ ላይ እንስጡኝ። አይ ሶሪ አንተ ግን ያልከው ካሸነፍኳት እሺ እኔ አንቺ ጋር ይቀመጥልኝ ሳሮን ይቀመጥልኝ ግን እቀበልሻለሁ። ችግር የለም። እኔ ጋር ትቀበላለህ። አፈር ብላ ነው የዳይፐር ወተት አለብኝ። እስኪ ኬት አመጣለሁ? የዳይፐር ወተት አለብኝ። ሲንግል ናት፣ ምንም የለባትም። እኔ የሶስት ልጆች እናት ነኝ አይደል? እሺ እንዴት ከተስማማችሁ ግን እናንተ ከተሸነፋችሁ ብቻ የምትሰጡን ከሆነ ይሁት ስኮራችሁን 117,000 ምናምን ሰው ሀብታችሁ ልታሸነፉት። ስለዚህ ሁላችንን ለመሞከር ነው። አዎ እግዚአብሔር እንሞክር። ብሩኬ ማላችሁ ከቀጧቸው ምን ያደርጉ